ዜናም የቀድሞ የህወሓት ቡድን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ እንዳይኖር በተግባር ያሳየ ነው። ፕሮፌሰር ክንድያ ገብረ ህይወትም የቀድሞ ህወሓት ቡድን በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት በመፈጸም ያለ ግጭትና ብጥብጥ እንዳይኖር በተግባር ያሳየ መሆኑን የመጀመሪያ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪ ኃላፊ የነበሩት ፕሮፌሰር ክንድያ ገብረ ህይወት ገልጿል። የተለያዩ ሀገራት መንግስታት ቀጠናዊ ሀገራዊና ዓለም አቀፋዊ ተቋማትና የልማት አጋር ትግራይ ክልል የሰላም ሂደት በማጠናከር የህወሓት ጽንፈኛ ቡድን ላይ ግልጽና ጠንካራ አቋም እንዲወስዱ ጥሪ አቅርቧል። የመጀመሪያው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪ ኃላፊ የነበሩት ፕሮፌሰር ክንድያ ገብረ ህይወትም የፌዴራል መንግስት የፕሪቶሪያ የሰላም ስምምነት ላይ ማስጠበቅ ያሳየው ከፍተኛ ትግል የሚደነቅ ነው ብለዋል። የቀድሞ ህወሓት ጽንፈኛ ቡድን የፌዴራል መንግስት በመልሶ ግንባታ በፖለቲካ አስተዳደር የሰላም ስምምነቱን ለማስከበር ያደረገው ተደጋጋሚ ጥረት ሲያደናቀፍ መቆየቱንም አስገነዝቧል።